ሰላም አለይኩም ወራህመቱላሂ ወበረካቱ። ውዴት ተከታታዮች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ ምርጥና ቆንጆ የሆነ ከሊያ አሰራር አብረን እንሰራለን። ከዚህ ጋር 2 እንቁላል አለኝ፣ 1 ሻይ ማንኪያ ጨው፣ 1 ሾርባ ማንኪያ ካሜራ፣ 1 ሻይ ማንኪያ ቤኪንግ ፓውደር፣ እዚህ ጋር 4 የሾርባ ማንኪያ ስኳር፣ 3 የሾርባ ማንኪያ ወተት እንይደዋለን። እዚህ ጋር በዚህ 3 ዱቄት ነው ያደረኩት። 3 ዱቄት ካደረጋችሁ ልኬታ ምንም ነገር አያስጨምርም። ጨውም፣ ስኳርም፣ እንቁላልም ሁሉም ነገር ምንም ነገር አያስጨምርም ማለት ነው። አሁን ዱቄቴን ወደ ሳህን ያደርጋለሁ። ያው ወተቱ ቸፍ ብሎ ስለሚሰፈር ነው የበዛው። ጨው ደግሞ 1 ሻይ ማንኪያ ሙሉ በቂው ነው ማለት ነው። እንቁላል እናድርገዋለሁ። ብጫውን ፓርት አላደርገውም። ያው እናንተ እንደ የሁሉም አሰራር ይለያያል። እኔ ብጫውን ፓርት አላደርግም፣ ምክንያቱም እንትን እንዲሆን ማለት ነው። ቆንጆ የሚሆን ብጫው ፓርት ሳይገባበት ነው እና እኔ ብጫ ፓርት አላደርግም። አሁን ለብ ያለ ውሃ፣ በጣም ትኩስ ያልሆነ በጣም ቀዝቃዛ ያልሆነ ውሃ እናደርግና ዘይት ደግሞ ጠብ እያደረጋችሁ ማሸት አንዴ ሳይሆን ትንሽ ትንሽ እያደረጋችሁ። አሁን ትንሽ ነው ያደረኩኝ። ሊጡ እየስተካከለ ሲሄድ ደግሞ እያሸው ነው ትንሽ ትንሽ የማደርገው ማለት ነው። በዚህ መልኩ እናወካለን። ውዶቼ ይሄን ይመስላል። ያው በአንድ እጅ ስላልተመቸኝ ነው ያላሳየዋችሁ። እንደዚህ ትንሽ ትንሽ ዘይት ጠብ እያደረጋችሁ በደንብ ሹት። በደንብ ሲታሽ ሶፍት ነው የሚሆነው ማለት ነው። እንትኑ ከሊያው ቆንጆ ነው የሚሆነው እና በደንብ ሹት። ያው ስላልተመቸኝ ነው በአንድ እጅ ስለምቀርጽ ለዛ ነው ያላሳያችሁ ሳሽ ማለት ነው። ይሄ ውዶቼ አጅና በዚህ መልኩ ተነስተዋል፣ በደንብ ተነስተዋል። እዚህ ጋር ዘይት ቀብቻለሁ በደንብ አድርጌ። እዚህ ጋር ደግሞ ጀብና ቆራርጬ አዘጋጅቻለሁ። አሁን አጠቃለን እንሄዳለን። ቅድም ከድን ሊጡን አላሳየዋችሁም፣ ይቅርታ ቸኩዬ ስለነበረ ነው እና ይሄን ይመስላል። ወዶቻው በዚህ መልኩ ጨርሻለሁ። ተከርነውና ለ20 ደቂቃ ምናምን እንትን እስከሚል እናቆየዋለን። እንደዚህ አድርገን ለ20 ደቂቃ ምናምን እናቆየዋለን። ከዛ
ተመልሰን እንገናኛለን። ይሄ ውዶች አሁን እዚህ ጋር ያደረኩት የቅድሙ እንቁላል ነው። ሀሊብ ኒዶ ነው ያደረኩበት እና ትንሽዬ ውሃ ካላችሁ ቫኒላ ትንሽ ወይም ከል ለሽታ ማለት ነው። ይሄ ውዶቼ አሁን በዚህ መልኩ ጨርሻለሁ። ላይ ስምስም ወይም ሀባስ ወይ ጥቁር አዝሙድም ካላችሁ እንደዚህ ታደርጉበታላችሁ ማለት ነው። እና ፍሮን ደግሞ መጀመሪያ ታቹን ነው የምትሸቅሉት። ታቹ ኪሎ ትንሽ ከቆያችሁ በኋላ ነው ላይ ወይ የምታወሩት ማለት ነው። ይሄን ይመስላል። ይሄ ውዶቼ ይሄን ይመስላል። እዚህ ጋር የፈላ ስኳር አለኝ። የፈላው ስኳር ቫኒላ ነው ያደረኩበት ትንሽ ቆንጆ እንዲሆን ማለት ነው።